ኢሳያስ ጉድ ሆኑ። እቅዳቸው በመከላከያ እጅ ገባ። ከአስመራ ሾልኮ የወጣው ወታደራዊ ምስጢር። የኢራን የስለላ ኃላፊ ተገደሉ። የአሜሪካ ጦር መርከብ ነደደ። እስራኤልና አሜሪካ ጥቃታቸውን አጠናክረዋል። በድንገት በእሳት የተያዘው የአሜሪካ ጦር መርከብ ወደ ጅቡቲ ወደብ ሊመጣ ነው። ኢሳያስ ጉድ ሆነዋል። እቅዳቸው በመከላከያ እጅ ገብቷል። ከአስመራ ሾልኮ የወጣው ወታደራዊ ሚስጥር በርካታ ወሳኝ ወታደራዊ መረጃዎችን አጋልጧል። ወታደራዊ ምንጮች እንደሚሉት ከሆነ ሻዕቢያ ኢትዮጵያ ላይ ጦርነት ለማካሄድ ሁለት አማራጮችን በቀዳሚነት ይዟል። አነጋጋሪውን መረጃ ይዘናል፣ እንመለስበታለን። በሌላ በኩል የኢራን የስለላ ኃላፊ ተገለዋል። እስራኤልና አሜሪካ ጥቃታቸውን አጠናክረዋል። በዛሬው ዕለት የእስራኤል አየር ኃይል ይፋ ባወጣው መረጃ በቴህራን በተወሰደ ድንገተኛ የአየር ጥቃት እንደ ሂዝቦላህና ሐማስ ያሉ ድርጅቶችን የሚዘውሩት የኢራኑ ከፍተኛ የደህንነት ኃላፊ መገደላቸውን ገልጿል። ወዲህ ደግሞ የአሜሪካ ጦር መርከብ መሃል ቀይ ባህር ላይ በእሳት መያያዙ ተሰምቷል። በድንገት በእሳት የተያዘው የአሜሪካ ጦር መርከብ ከዘመቻ ገለል እንደሚደረግ እየተነገረ ሲሆን ምናልባትም በቅርበት ወደሚገኘው የጅቡቲ የአሜሪካ ጦር ሰፈር ሊመጣ ይችላል እየተባለ ነው። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከአስመራ ከባድ ወታደራዊ መረጃ ሾልኮ ወጥቷል። ወታደራዊ መረጃው ኢሳያስ ከኢትዮጵያ ጋር ወደ ጦርነት ቢገቡ ሊከተሉ ስላሰቡት የጦር ስልት በዝርዝር የቀረበበት ነው። አንደኛው የውጊያ ስልት ሻዕቢያ በአሁኑ ሰዓት እየተገበረው መሆኑ የታወቀ ሲሆን ሁለተኛው የውጊያ ስልት ግን ለመሞከር እንደማይደፍር ሚስጥራዊ ሰነድ ያጋልጣል። የኤርትራ ጀነራሎች ከፕሬዚዳንት ኢሳያስ አፈወርቂ ጋር በሰፊው መክረው የደረሱበት ድምዳሜ እንደሆነ ሾልኮ የወጣው ወታደራዊ መረጃ አረጋግጧል። የኤርትራ ወታደራዊ ግለሰቦችንና ዲፕሎማቶችን ጠቅሶ የተሰራጨው ዘገባ እንደጠቆመው የኤርትራ መንግስት በኢትዮጵያ ላይ ሁለት የጦር ስልት መንደፉንና አንደኛው የጦር ስልት በአሁኑ ወቅት ጭምር ተግባራዊ እየተደረገ መሆኑን አንስቷል። ይህ ተግባራዊ እየሆነ ያለው የጦር ስልት ኢሳያስ ከዚህ ቀደም በተለያዩ ግንባሮች ውጤታማ የሆኑበት እንደሆነም ተነግሯል። በመከላከያ ደህንነት እጅ መግባቱ የተነገረው አፈትላኪ መረጃው እንዳመለከተው ከሆነ ኤርትራ ከኢትዮጵያ ላይ ወደ ጦርነት ለመግባት ዝግጅቷን ጨርሳለች። ለዚህም ሁለት አይነት የጦር ስልት እንደምትከተል ከአስመራ የወጣው ሰነድ ይፋ አድርጓል። አንደኛው የጦር ስልት የፊት ለፊት ውጊያ ሲሆን ሁለተኛው ደግሞ ፕሬዚዳንት ኢሳያስ የተካኑበት የውክልና ውጊያ ማድረግ ነው። ሁለተኛው የውጊያ ስልት ተግባራዊ ሆኗል። ለዚህም ኤርትራ ባለፉት ወራት ለጎንደርና ለጎጃም ፋኖች ያደረጓቸው ወታደራዊ ድጋፎች ተጠቅሷል። ክላሽና ሬሽን ስንቅና ትጥቅ ወደ አማራ ክልል እያሻገረ ያለው ሻዕቢያ ጦርነቱ ወደ ራሱ እንዳይመጣ አማራ ክልልን የእልቂት ሜዳ ማድረግም መርጦ ታጣቂዎች ለዚህ የኢሳያስ ፕሮጀክት የተመቹ ሆነዋል። ዲፕሎማቶችና ወታደራዊ መኮንኖችን ዋቢ ያደረገው ዘገባው እንደሚለው ከሆነ ከወራቶች በፊት ኤርትራ በጎጃምና ጎንደር ለሚንቀሳቀሱ የፋኖ አደረጃጀቶች ወታደራዊ ድጋፍ ማድረጓን አስታውቋል። ከዚህ በተጨማሪ የእስክንድር ነጋና ዘመነ ካሴ አደረጃጀቶች ባንድ ሆነው እንዲዋሃዱ ጥረት ማድረጓን የገለጸ ሲሆን የእስክንድር ነጋ ቡድን ተወካይ በቅርቡ ኤርትራ ተገኝቶ ከኢሳያስ መንግስት ተወካዮች ጋር መገናኘቱም ተመላክቷል። ከኤርትራ አመራሮች ጋር የተገናኙ የፋኖ ተወካይ የኤርትራ መንግስት ወታደራዊና ዲፕሎማሲያዊ ድጋፎች እንደጠየቀም ዘገባው አስታውቋል። ከዚህ ቀደም እንደ ኦነግና ግንቦት ሰባት ያሉ አማጺ ኃይሎችን በመደገፍና ከለላ በመስጠት ከኢትዮጵያ መንግስት ጋር የውክልና ውጊያ ማድረጋቸው ይታወቃል። አሁን ታዲያ ፕሬዚዳንት ኢሳያስ እንደ ፋኖና ኦሮሞ ነጻነት ሰራዊት ያሉ ታጣቂ ቡድኖች መደገፍ መጀመራቸው በእርግጥም ኢሳያስ ወደ ውክልና ጦርነት ስልት መመለሳቸውን ያረጋገጠና የኢትዮጵያ መንግስት ክስም ተጨባጭ መሆኑን ይፋ ያደረገ ነው። ዘገባው የጠቀሰው ሌላ የውጊያ ስልት የፊት ለፊት ውጊያ ማድረግ ነው። የሚሆነው ግን የኢትዮጵያ መንግስት ገፍቶ ነገሮች ከቁጥጥር የሚወጡ ከሆነ እንደሆነ አንስቷል። የኢትዮጵያና የኤርትራ ተቃርኖ ከጀመረበትና የአማራ ክልል ወታደራዊ ግጭት ከተባባሰ ወዲህ የፋኖና የኤርትራ ስም በተደጋጋሚ አብሮ ይነሳል። በተለይም በመንግስት አመራሮች በኩል ፋኖ የኤርትራ መንግስት ይደግፋል የሚል ክስ ይሰማል። ይህ ክስ አሁን በማስረጃ ተረጋግጧል። በኢትዮጵያ የሚንቀሳቀሱ ጸረ መንግስት ኃይሎች የመደገፍ የ20 ዓመት ልምድ ያለው የሻዕቢያ አገዛዝ አሁንም በተግባሩ መቀጠሉን ያስመሰከረ ሲሆን ከዚህ በፊትም የሱዳን ነጻ አውጪ ድርጅትን በሱዳን ድንበር አልሸባብን በሶማሌ የደገፈበትን ታሪክ እያስቀጠለ ነው። ሻዕቢያ ከብልጽግና መንግስት ጋር ሊገባበት ስላሰበው ጦርነት ለፋኖ ኃይሎች ወታደራዊ ድጋፍ በመስጠት የውክልና ጦርነቱን ተቀላቅሏል። የኤርትራ መሰረት የኢትዮጵያ ውድቀት መሆኑ በበርካቶች ዘንድ ተደጋግሞ ይነገራል። የኤርትራ ልማት በኢትዮጵያ ውድመት ትንሳኤዋም በሞቷ ላይ እንዲመሰረት ሆኗል። ኤርትራ የተመሰረተችው በራሷ አቅም ወይም በውስጥ ጥንካሬው አይደለም። ከኢትዮጵያ በተለየ ታሪክና በነገ ተስፋዋ ላይ ተመስርቶም አይደለም። ኤርትራን የመሰረቷት እንድትመሰረት ባንክና ታንኩን ያቀበሉ ሀገራት ፖለቲካዊ ህልም ነው። ሁለተኛው የኤርትራ ውልደት የኢትዮጵያ ውድቀት መሆኑ ማሳያው ምክንያት በጎረቤት ሀገር አቅምና ሀብት ላይ ተማምኖ ጎጆ የወጣ ሀገር ከኤርትራ በቀር ዓለም ላይ ሌላ ሀገር የሌለ መሆኑ ነው። የሁለቱ ሀገራት የኋላ ታሪክ ግንኙነትን ያጠና ካለ ሻዕቢያ በምን ያክል ጥላቻ እንደተፈጠረ ይረዳዋል። በኢህአዴግና ሻዕቢያ መካከል የተፈጠረው ትልቁ ቁርሾ ሻዕቢያ ኢትዮጵያን እየዘረፍኩ ልኖር ሲል ኢህአዴግ ደግሞ አይ በፍጹም በማለቱ ነው። እርግጥ ኢህአዴግ በትግል ወቅት ያነሳቸው የነበሩ
ሀሳቦች ስልጣን እንደተቆጣጠረ የፈጸማቸው የብሔራዊ ጥቅም ወንጀሎች ዛሬም ኢትዮጵያን ዋጋ እያስከፈሉ ነው። ከነዚህ የማይፋቁ ስህተቶች አንዱ የሻዕቢያ ኢትዮጵያ ቀኝ ገዢ ናት የሚል ትርክትና የሻዕቢያ የሀገርነት ጥያቄ ተቀብሎ ኢትዮጵያን የባህር በር አልባ የሚያደርገውን ውሳኔ ማሳለፉ ነው። የዚህ አደገኛ ውሳኔ መወሰን በኢትዮጵያ ብሔራዊ ጥቅም ላይ በታሪክ ውስጥ የተፈጸመ ትልቅ ወንጀል ነው። ለ1990 የሁለቱ ሀገራት ግጭት መንስኤም ሻዕቢያ ነጻ ሀገርን ከመሰረተም በኋላ ቢሆን በኢትዮጵያ ኢኮኖሚ ላይ እንዳሻኝ ልወስን የማለቱ ጉዳይ መሆኑ በበርካታ የታሪክ ሰነዶች የተከተበ ሀቅ ነው። ኤርትራ የግላችን ኢትዮጵያ ግን የጋራችን የሚል ነባራዊ እውነታ ውሎ አድሮ መቃቃርን ፈጥሯል። እናም ድንገት የሀገሪቱ መሪ ፓርቲዎች መቃቃር በወቅቱ ግራ የሚያጋባ እውነት ሆኖ ነበር። ከዚህ አስቀድሞ ሁለቱ ሀገራት ግጭትን ለማስወገድ በጋራ ሲሰሩ ነበር። በአፍሪካ አንድነት ድርጅት ውስጥ የጋራ አቋም እያራመዱና በአንድ የገንዘብ ኖት ነበር የሚጠቀሙት። በዚህ ሁኔታ ውስጥ የነበሩት ሀገራት በድንገት ሀገራት ወደ ክርክርና ጸብ መግባታቸው ዓለም አቀፍ ማህበረሰብን አስደንግጧል። ህዝቡም ቢሆን የመንግስታቱ ሽርክና ተበጥሶ ክርክርና ጠብ ነክሶ ጥይት ለመቀራቀር መድረሳቸው ግር ብሎት ነበር። የህዝቡም ሆነ የዓለም አቀፉ ማህበረሰብ ግርታ በእርግጥም መነሻ ነበረው። በወቅቱ ኢትዮጵያ አዲስ ጎጆ ለወጣችው ኤርትራ ኢኮኖሚ ማንቀሳቀሻ የሚሆን ከ50 ሚሊዮን ብር በላይ የሚሆን ገንዘብ በስጦታ እስከ መስጠት የደረሰ ውሳኔ ከመስጠት ሻግራ ሀገራቱ ብርን የጋራ መገበያያ እስከ ማድረግ ደርሰው ነበር። አሰብ የሚገኘውን የነዳጅ ማጣሪያ ኢትዮጵያ በዓመት 21 ሚሊዮን ብር እየከፈለች ስትጠቀም ነበር። ኢትዮጵያ ድፍድፍ ነዳጅ በዶላር አስገብታ ካጣራች በኋላ ኤርትራ በብር ትገዛታለች። አሰራሩ ኢትዮጵያን የሚጎዳ ኤርትራን የሚያፋፋ ሆነ። ኋላ ላይ ኢህአዴግ በጫና ምክንያት ድፍድፍ ነዳጅ መስጠቱን አቁሞ የተጣራ ነዳጅ ማስመጣት ጀመረ። ነገሩ ኤርትራን አስቆጣ። የኤርትራን የኢትዮጵያ ኢኮኖሚ ጥገኝነት የሚገልጹ ሰነዶች እንደሚያስረዱት በወቅቱ የኤርትራ ኢኮኖሚ ከአጠቃላይ የሀገሪቱ ምርት 40% ገቢ የሚገኝ የነበረው ኢትዮጵያ ከምትከፍለው የወደብና የትራንስፖርት ገንዘብ ነበር። ኢትዮጵያ የአሰብና ምጽዋ ወደቦችን መጠቀም ማቆሟን ተከትሎ ማሽቆልቆል የጀመረው የኤርትራ ኢኮኖሚያዊ እድገት ከድንበር ግጭት በኋላ ፍጥነቱ በመጨመር ኤርትራ በአህጉሩ ኢኮኖሚያዊ ልማት ዝርዝር ውስጥ ከመጨረሻው ስፍራ እንድትገኝ አድርጓታል። እንደ መዥገር በኢትዮጵያ ገላ ላይ ተለጥፋ ኢትዮጵያን እያኮሰሰች እሷ ለመፋፋት ያሰበችው ባጭሩ የተቀጨባት ኤርትራ ከጦርነቱ በኋላም ባልበላውም ጭሬ ልድፋው ወደሚል ስልት ተሸጋግራ ኢትዮጵያን ማዳከምን ዋነኛ ኢላማው አድርጋ ይዘዋል። ለዚህም ዋነኛ አማራጭና ቀላል መንገድ የሆነላት የኢትዮጵያን ተቃዋሚዎች ማስታጠቅ እና የሀገር ውስጥ አማጺዎችን ብቻ ሳይሆን እንደ አልሸባብ ያሉ ዓለም አቀፍ የሽብር ቡድኖችን ጭምር በመደገፍ ኢትዮጵያን ማተራመስ እንደሆነ ይታወቃል። ከ8 ዓመታት በፊት በኢትዮጵያና ኤርትራ መካከል ድንገት የተበሰረው እርቅ የነገሮችን መልክ የቀየረ መስሎ ነበር። ከኢትዮጵያ ጋር ሰላም ማውረዷም ለኤርትራ በርካታ በረከቶችን ያመጣላት ቢሆንም እንደተለመደው ጦርነትና ብጥብጥን ሙጥኝ ማለቷ ዕድሎቿን በሙሉ ከእጇ ላይ ያስነጥቋታል። በኢትዮጵያ የተከሰተውን ፖለቲካዊ ለውጥ ተከትሎ ኤርትራ ከኢትዮጵያ ጋር ሰላም በማውረዷ ካገኘቻቸው በረከቶች መካከል ለ30 ዓመታት ተጥሎባት የነበረው የኢኮኖሚና ጦር መሳሪያ ገዢ ማዕቀቦች በከፊል እንዲነሱላት ተደርጓል። የዓለም ባንክ ከሁለት አስርት ዓመታት በኋላ ለመጀመሪያ ጊዜ ለኤርትራ መንግስት በሚሊዮኖች የሚቆጠር ዶላር ቀጥተኛ ድጋፍን ዳጎስ ያለ ብድርም እንድታገኝ ሆኗል። በዲፕሎማሲው መድረክም ከዓለም ተገላ የአፍሪካዋ ሰሜን ኮሪያ ከመባል ወጥታ ለትንሽ ጊዜም ቢሆን በታላላቅ ዓለም አቀፍ መድረኮች ላይ ተጋባዥ በመሆን ሀሳብ እንድታዋጣ የድል በር ከፍቶ ነበር። ይሁን እንጂ የትግራይ ጦርነት በሰላም መቋጨቱን ተከትሎ የጦርነቱ ዕቃቢው አላስችል ያለው ሻዕቢያ ከዚህ ሁሉ እድል ይልቅ ኢትዮጵያን ማዳከም ይበልጥብኛል በሚል ወደ ቀደመ ተግባሩ ተመልሶ አሁን ላይ ኢትዮጵያ ላይ በቀጥታና በእጅ አዙር ጦርነት መክፈት ቀዳሚ አጀንዳው አድርጓል። በቀጣይ መረጃ እስራኤልና አሜሪካ በኢራን ላይ የሚወስዱትን እርምጃ አጠናክረው የቀጠሉ ሲሆን የደህንነት ኃላፊው ተገለዋል። ይሁን እንጂ በእስራኤል የተገደሉት ላዲጃኒ ወዲያውኑ ተተክተዋል። የውጭ ጉዳይ ሚኒስቴር አባስ አርጋቺ ለመገናኛ ብዙሃን በሰጡት መግለጫ ሌላ ሰው ቢገደልም ተመሳሳይ ነገር ይከሰታል ብለዋል። የውጭ ጉዳይ ሚኒስትሩ ቢገደል እንኳን ውላድሮ ሌላ ሰው ቦታውን ይረከባል ብለዋል። አርጋቺ አሜሪካና እስራኤል የኢራኑን የፖለቲካ ስርዓት በጠንካራ መሰረት ላይ በታነጹ ተቋማት ላይ የተገነባ መሆኑን ለምን እንዳልተረዱ እንደማይገባቸው ገልጸዋል። ከሁሉ በላይ አስፈላጊው አጠቃላይ መዋቅሩ መሆኑን አጽንኦት በመስጠት የስርዓቱ ጥንካሬ በማንኛውም ግለሰብ ላይ የተመሰረተ አለመሆኑን ተናግረዋል። ቴህራን ኢራን ላይ ለደረሱ ጉዳቶች ካሳን የሚያካትት እስከሆኑ ድረስ ጦርነቱን ለማቆም ከአሸማጋይ ሀገራት የሚቀርቡ ሀሳቦችን ለመስማት ዝግጁ መሆኗን የውጭ ጉዳይ ሚኒስትሩ ተናግረዋል። ቀደም ብሎ ኢራን በእስራኤል ለተፈጸመ የላዲጃኒ ግድያ አጸፋ ለመመለስ በእስራኤል ላይ 61ኛውን የጥቃት ዙር ማካሄዷን አስታውቃለች። የእስላማዊ አብዮታዊ ዘብ በበኩሉ የሚሳኤል ጥቃቱን የሚያሳይ ቪዲዮ ይፋ አድርጓል። ይህ በእንዲህ እንዳለ በኢራን ጦርነት ላይ የተሰማራውን የአሜሪካ የአውሮፕላን ተሸካሚ መርከብ ፎርድ የእሳት አደጋ አጋጥሞታል።
ከኢራን ጋር በሚደረገው ዘመቻ ላይ የተሰማራው የአሜሪካው የአውሮፕላን ተሸካሚ መርከብ ጄራልድ ኤርፎርድ በመርከቡ ላይ በደረሰ የእሳት አደጋ ምክንያት ለጊዜው ወደ ወደብ ይገባል ተብሎ እንደሚጠበቅ የአሜሪካ ባለስልጣናት አስታወቁ። ይህ የሆነው ከቴህራን ጋር ጦርነት ከተጀመረ በ18ኛው ቀን በዕለተ ማክሰኞ ነው። የአሜሪካ አዲሱና የዓለም ትልቁ የሆነው የአውሮፕላን ተሸካሚ መርከብ በአሁኑ ወቅት በቀይ ባህር ይገኛል። መርከቡ በግሪክ ደሴት ክሬት በሚገኘው ሱዳቤ ለጊዜው ያርፋል ተብሎ እንደሚጠበቅ ሁለት ባለስልጣናት ገልጸዋል። የጦር መርከቡ ወደ መካከለኛው ምስራቅ ከመምጣቱ በፊት በካሪቢያን ባህር ውስጥ በቬንዙዌላ ላይ በሚደረጉ ዘመቻዎች ላይ መሳተፉን ጨምሮ ለ9 ወራት በስምሪት ላይ ቆይቷል። ሮይተርስ ስማቸው እንዳይጠቀስ የፈለጉ ሲል ማንነታቸውን ያልገለጻቸው ባለስልጣናቱ መርከቡ በደሴቱ ለምን ያህል ጊዜ እንደሚቆይ አልገለጹም። ከባለስልጣናቱ አንዱ እንደተናገሩት በመርከቡ ዋና የልብስ ማጠቢያ ክፍል ውስጥ እሳቱ ሲነሳ ወደ 200 የሚጠጉ መርከበኞች ከጭስ ጋር በተያያዘ ጉዳቶች ሕክምና ተደርጎላቸዋል። እሳቱ በቁጥጥር ስር ለማዋል ረጅም ሰዓት የወሰደ ሲሆን ወደ 100 የሚጠጉ መርከበኞች የመኝታ ክፍሎች ላይም ጉዳት ደርሷል። አንድ ወታደር በደረሰበት ጉዳት ምክንያት ለሕክምና ከመርከቧ በአውሮፕላን ተወስዷል ሲሉ ባለስልጣኑ ገልጸዋል። በጦር መርከቧ ላይ የደረሰውን ጉዳት መጠን መጀመሪያ የዘገበው ኒውዮርክ ታይምስ ሲሆን ፔንታጎን ግን ለቀረበለት ጥያቄ ምላሽ አልሰጠም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።